ሰዎች በቱርክ ማለት ነው ኳስ እየተጫወቱ ባለበት ሰዓት ያጋጠማቸው ነገር በጣም መነጋገሪያ ነበረ በወቅቱ ማለት ነው። ተመልከቱ ጉዳዩ እንዴት መሰላችሁ? በረኛው ያገኘውን ኳስ ጠልዞ ለአጥቂው አደርሳለሁ ሲል እንዳጋጣሚ በአየር ላይ እየበረች የነበረችዋን እርግብ ይመታትና ትወድቃለች ማለት ነው። በዚህ ሁኔታ ላይ ግን ተደናግጦ የቡድኑ ካፕቴን እየሮጠ ሂዶ ምን ቢያደርግ ጥሩ ነው? እንደምታዩት ደረቷን የእርግቧን ማለት ነው እየተጫነ የአየር ቱቦዋን ለመክፈት እየሞከረ ነው። አየር እንድታገኝ ለማድረግ እየሞከረ ነውና ከዚያ በኋላ ምን ቢሆን ጥሩ ነው? ሁኔታው በቃ አላምር ሲለው ብድግ አድርገው ምን ቢያደርግ ጥሩ ነው? ለቡድኑ ወጌሻ በአማርኛ ወይም ደግሞ ለቡድኑ የጤና ባለሙያ ነው አሳልፎ ይሰጣል። ከዚያ በኋላ ግን በጣም ብዙ ሰዎች ሲጠይቁ ስለነበር በድረገጻቸው ላይ ምን ቢሉ ጥሩ ነው? ወፏ እንደዳነችና ወደ መደበኛዋ ስራዋ ወይም ደግሞ ወደ ራሷ ላይፏ እንደተመለሰች መግለጫ ሰጥተው በጣም ብዙዎች ነበር ያስደሰቱት። ግን እዚህ ላይ የሚገርመው ምንድነው ካፕቴኑ መጥቶ ደረቷን ሲገፋላት የነበረው ካፕቴን ከዚህ በፊት ምንም አይነት የመጀመሪያ እርዳታ አድርጎ አያውቅም። እንዲደረግ አይደረግ ሁሉ አያውቅም። ከጨዋታ በኋላ ኢንተርቪው ተደርጎ ማለት ነው። በቃ ሲጨንቀኝ ያደረኩት ነገር ነው ብሏል። ግን ያ ድርጊቱ ከብዙዎች አድናቆትን አግኝቶበታል። እንዲህም አለ ሰብአዊነት ማለት ይሄ ነው።